ለመጀመሪያ ጊዜ ፊት ለፊት እንፋጠጥ ነው ከአንበሳ ጋር። ሰላም ጋይሶች እንደምን ናችሁ? ዛሬ የምንገኘው በአንድነት ፓርክ ነው። ዛሬ የተለያዩ ነገሮችን እናያለን አብረን። አይ ቲንክ እኔም ከመጣሁ እዚህ መጥቼ አላውቅም እውነት ለመናገር የመጀመሪያ ነው እና አብረን እናያለን ያለውን ነገር በሙሉ። አብራችን ቆዩ፣ ይመቻችሁ። ሌትስ ጎ። ግን መግቢያው በዚህ በኩል አይደለም፣ ቀጥ ብለን በዛ በኩል ነው። አይ ቲንክ ካልተሳሳትኩ መግቢያው በዛ በኩል ነው የሚመስለኝ ቀጥታ እና ወደዛ እንሄዳለን። ብቻ እንጠይቃለን። ብራዘር እያየሽ ተጠንቀቂ፣ እዚህ እዳ እንዳታስገቡኝ ደግሞ። አንተ ፒፒዎች አሉ እውነት ለመናገር እዚህ ማለት ነው። ኬፓ ግን ትሄድብኛለች። አይ የምሬ ነው፣ ለወልቆ ነው የምር የሆነ ድሪሎችም ያስመሰለኝ ስሬስ የምሬ ነው። በዚህ በኩል ነው መግቢያ። ኦኬ እሺ ቴንክ ዩ። ያው እንግዲህ ያው ደፍሬ ጠይቄያለሁ። ፒፒን ብራዘር እንደጠበቅኩት ያው አሪፍ መልስ ነው የመለሰልን። እንት ያለሽ እኔማ በላለሁ ብዬ አስቤ ነበር። ዩኒቲ ፓርክ ኢንትራንስ እና አሁን ውስጡን እንደምታዩት ይሄን ይመስላል። ቀጥሎ ደግሞ እዚህ ጋር እንደምታዩት ማለት ነው የአንድነት ፓርክ የጉብኝት ካርታ ይላል። ይሄኛውን በስልካችሁ ስካን አድርጋችሁ እኔም እዚህ ጋር ስካን አደርገዋለሁ። ብቻ ፈለጋችሁትን ነገር በቀላል ለማየት ምናምን ይጠቅማችኋል። እና አሁን ቀጥታ ውስጡን በቀላሉ መንገድ ማየት እንችላለን። አብራችሁ ቆዩ፣ ይመቻችሁ። ብቻ ቦታው ምርጥዬ ቦታው እንደሚሆን ተስፋ አለኝ። ውስጥ ገብተን እናየዋለን። ሌትስ ጎ። በዚህ በኩል ግን እንዳንወጣ ያው እህታችን ትደክማለች ብለን ነው ወለወለችው፣ ቦታውን ያጸደችው ነው ያለሽ ነገር መስማ ሎክ ዲስ ቦታው ግን በፒፒዎች በጣም የተጠበቀ ቦታ ነው እና እዚህ ጋር መተሽ የሆነ ነገር ፈውላለሁ ምናምን ብትል ማለት ነው በጠረባ ማለት ነው ትላጣለህ። ዋው ኔጋ ዋው ብራዘር ቤት ውስጥ ጭልቅ ምናምን ሲላችሁ ማለት ነው ወይ ለብቻችሁ ወይ ከጓደኛችሁ ጋር ማለት ነው እዚህ መጥታችሁ ፈታ ማለት ትችላላችሁ። ያው መግቢያ ትኬት 300 ብር ነው እያላችሁ አንበሳዎችን እያያችሁ መጣችሁ ፈታ ትላላችሁ። አሁን እኔ የፈለጉት ግን ማለት ነው እንስሳዎችን ማየት ነው። በጣም ያጓጓል። ምክንያቱም ለመጀመሪያ ጊዜ ፊት ለፊት እንፋጠጥ ነው ከአንበሳ ጋር አለ ብሎናል። ብቻ ሰክሶን እንዳይሆኑ ግን መተን ዛሬ አንበሳዎች ጋር ፊት ለፊት እንፋጠጣለን። ብቻ እናያቸዋለን። ብዙ አይነቶች አሉ፣ ግን እኔ ማየት የፈለኩት አንበሳው ነው። ሌትስ ጎ። ሞቀኝ፣ እውነት ለመናገር በጣም ነው ሞቀኝ። ስንት ሰዓት ነው በእናትህ? አሁን ለራሱ 6 ሰዓት ምናምን ሆኗል። ጠዋት ላይ ነው የመጣነውና በዚህ ያየው ነው። እዚህ ጋር አንድ ፈረስ አለ። ሰው ሰራሽ ነው። እኛ ፈጣሪ የሰራውን ነው ማየት የምንፈልገው። እቺ ነገር ግን እኔ ምንም አልገባኝም። ባይዞ ኒጋ የምን እንደሆነ ታውቀዋለህ? የአንድነት ፓርኮች ኮርፖሬሽን ይላል። ሉክ ዲስ ብራዘር። እዚህ ጋር እንደምናየው ከሆነ ማለት ነው ቀዳማዊ ኃይለ ሥላሴ ዘመን ከነበሩ መኪኖች መካከል ጥንታዊቷ የአቶ ኃይለ ሥላሴ መኪና ማለት አይታይም። ብዙም ጽሑፉ ግን አይታይም። መኪናዋን ግን ያት እግዚአብሔርን ጸዴ ነች። ባላ መግባት አይቻልም። ገባ አውጥቻት ትላለህ። አሁን ደግሞ የተለያዩ ቦታዎችን እናያለን። እንስሳዎቹ የት እንደሚገኙ አሁን ቀጥታ እናያለን ማለት ነው። ሌትስ ጎ። አሁን ቤተ መንግስት ውስጥ ነው የምንገባው ያለነው። እስቲ ውስጥ ምን ይመስላል የሚለውን ገብተን እናያለን። በስመ አብ ሉክ
Look at this, nigga. Rastafarian. And ክቡር ጠቅላይ ሚኒስትራችን ራስታፋራይ ስላሴ ያሳይ የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘውድ ያሹ ነው። እንዴት አባቱ ነው በእናትህ የሚያምረው! አንተ ባይዞ እየተያየን ነው። ኒጋ ያየሹ ነው። አስተውለሽዋል? ዘላለ ያበራው የሚገርም አድርጎ ነው የሳሉት። ብቻ አንተ በላ በጣም የሚገርም ቤተ መንግስት ነው። በጣም የሚገርም ማለት ነው። እዚህ ጋር ደግሞ የንጉሠ ነገሥት ዳግማዊ ምኒልክ ባርኔጣ፣ የጃንሆይ ራስተፋሪያን ጠቅላይ ሚኒስትር አቶ ኃይለ ሥላሴ እና ውስጥ ላይ ደግሞ አሁን የተለያዩ ነገሮችም አሉ። ገብተን እናያለን። ሌትስ ጎ እንሂድ። እዚህ ጋር ደግሞ ሌላ የሆነ የቀደምት የድሮ ቪዲዮዎች አሉ። እዚህ ጋርም በዓለም መንግስት ማህበር ንግግር ሲያደርጉ የለበሱት ካባና ባርኔጣ፣ ይሄኛውም የአቶ ኃይለ ሥላሴ የለበሱት የራሳቸው ካባ ነው። ወደ ውስጥ ደግሞ የተለያዩትን ነገሮች እናያለን። የድሮ ታሪኮችን የሚገልጹ ብዙ አይነት ታሪኮች አሉ። እዚህ ጋር እንደምታዩት በጣም ብዙ ናቸው። ብዙ ነገር አሳያቸዋለሁ፣ ግን ጊዜ ካለኝ ተወሰነ መልኩ ለማየት ሞክራለሁ። እዚህ ጋርም እንደምታዩት የፕሮቴስታንት እምነት በኢትዮጵያ መስፋፋት የሚገልጽ ታሪክ አለ። ሉክ እዚህ ጋር የሚገራርም ነገሮች ነው ያሉት። ንግስተ ሳባ እና የሰሎሞን ስርወ መንግስት፣ እዚህ ጋር በጣም የተለያዩ ታሪኮች አሉ እንደምታዩት። እዚህ ጋር የቃል ኪዳኑ ታቦት በተለምዶ የሚታወቅበት ምስል ነው። እንደምታዩት ይሄን ይመስላል የቃል ኪዳን ታቦት ማለት ነው። መጸዳጃ ቤት ይገኛል። መስሎኝ ነበር ለመናገር ቪዲዮ ትንሽ አስቸጋሪ ነው ለመቅረጽ፣ ትንሽ ጨለማ ምናምን ስለሆነ ይሄን ይመስላል። በትንሹ ቢሆን አሳይቻችኋለሁ። ቀጣይ ደግሞ ሌላ የምናየውን ቦታ እስቲ ቼክ እናድርግ። ለሽ አብራችሁ ቆዩ። እዚህ ጋርም ታሪካቸው አለ በትንሹ ባጭሩም ቢሆን ተጽፏል። ሌላ ጊዜ ያነብላችኋለሁ። አሁን የእንስሳቶች መግቢያውን አግኝቻለሁ። ገብተን እናያለን። እውነት ስጠብቀው የነበረው ቦታ ነው ባይዘው እና እዛ ገብተን እናያለን ማለት ነው። ፊት ለፊት ከአንበሳ ጋር ሊገናኝ ነው ባይዘው ኒጋ አንድነት መካነ እንስሳት ይባላል። አሳያቸው። እዛ ጋር የምታዩት ቦታ ነው። በዛ ነው መግቢያው እና ገብተን እናያለን ቦታውን ማለት ነው። ምን ይመስላል የሚለውን ውስጡን ደግሞ አንድ ላይ እናያለን። ሌትስ ጎ። እዚህ ጋር ደግሞ ያው ሲደክማችሁ መታችሁ ካፌ ውስጥ ያው ሻይ ቡና ትላላችሁ። ብቻ በጣም ደስ ይላል ቦታው። መደበኛ ስም ሚርካት ይባላል። ሳይንሳዊ ስም ሱሪካታ የሚባል እንስሳ ነው መሰለኝ። ኦኬ እስቲ እንያት። እውነት ለመናገር በአካል እስካሁን አይቻት አላውቅም። እውነት ለመናገር እስቲ ዛሬ የመጀመሪያችን ነው ማለት ነው። ሉክ ለሳይሉ እናታቸው ነች። አረ እናታቸው እንኳን አትመስልም። ጀማ ናቸው፣ ጋንግስተሮች ናቸው እንዴ! ሉክ ዛጋ ቤታቸው ነው ተለማናገር እዛ ጋር ያለው መኖሪያ ቤታቸው ነው መሰለኝ። እዛ ጋር የቆመችን እያይሻል ነው። ቀጣይ እስቲ ምን ነበረች ስሟ? ሚርካታ ብቻ ሚርካት ነው የምትባለው። ያቺ እንደውም ዘላዮን ኪንግ ላይ የሰራችው አጣቃተም መሰለኝ። እዚህ ጋር እንደምታዩት የአሳ ገንዳ ይላል። እስቲ ገብተን ቼክ እናደርገዋለን እና ያው ቦታው የተለያዩ ስሞች አሉ።
በጣም የተለያዩ ዝርያዎችም አሉ። ዙክ እዚህ ጋር የትኛው ተረሳተንም ከለሯ እግዚአብሔርን ያት እዚህ ጋርም የተለያዩ አሉ። እነዚህ ደግሞ ለየት ይላሉ ከዛዎቹ ማለት ነው። ከነዛ በጣም ለየት ይላሉ። ብቻ ደስ ይላሉ። ከለራቸው ምናምን ደስ ይላል። ዋው ሶስት አይነት ቦታ ላይ ይሄኛውን ታስታውሱታላችሁ? የሆነ ናሽናል ጂኦግራፊ ላይ አይቼዋለሁ። ቦታውን ለየት ያሉ አሉ። እዚህ ጋር በጣም ለየት ያሉ የተለያዩ ዝርያዎች አሉ አሳዎች ማለት ነው። እዚህ መናገር ግን አልጠበኩትም ነው ስፔስ አልጠበኩትም። ኤሊ እዚህ ጋር አለች ለመጀመሪያ ጊዜ ማለት ነው። በአካል ያየኋት ነው። እንቀሳቀስም እንዴ ስታየኛት ሄይ ሰላም ቺራስ እንግዲህ ጋይስ አሁን በጣም ደክሞን ማለት ነው። ጀለሴ ካልበሉኝ ምናምን የሆነች ካፌ ላይ እንደምታዩት እዚህ ጋር ደቅ ብለናል። ብቻ ሌላ ምንም በየአይነት ነገር አተናውን እንደምታዩት ማኪያቶ እና ኬክ ምናምን ጣፋጭ ነገር አዘን እየበላን ነው። ቀጣይ እናያለን። አሁን ቀጣይ የምናየው ደግሞ የአንበሳዎችን የአቦ ሸማኔ ምናምን ነው የምናየው እና እነሱን እናያለን። እዚህ ትንሽ አረፍ ካልን በኋላ ይመቻችሁ። እዚህ ጋር እንደምታዩት አቦ ሸማኔዎች አሉ። አሁን እዚች ጋር ገባሽ ማለት ለመጀመሪያ ጊዜ ደብሯቸው ተኝተዋል። ያ እዚህ ጋር ደግሞ አንድ ነገር አለ። እዚህ ጋር አንድ ነገር አለ። ላዮን መደበኛ ስም አንበሳ ማለት ነው ትላለህ። እዚህ ጋር አንተ ይወናል። በስመ አብ ይለያሉ ነው የምልህ። ኧረ በእናትህ ወደዚህ ዙራ እንደለ ቲተኛ ለራሱ ግርማ ሞገሱ ዳም ብቻ እንዳያችሁት ነው። ለመጀመሪያ ጊዜ ያሁንም ገና ዛሬ ከአንበሳ ጋር ፊት ለፊት ይኸው ሲነሳ ግዝፈቱ ለራሱ እና እንደምታዩት እዚህ ጋር የመጣችሁ ብዙ የተለያዩ እንስሳቶች የዱር እንስሳቶችን ማየት ትችላላችሁ። ጭላዳ ዝንጀሮ የሚባል አለ። እዚህ ጋር ደግሞ ሹፍ ኒጋ እዚህ ጋር እስቲ ምን እንዳለ እና እኔ እንደሚመስለኝ ሚዳቆ ነው የሚመስለኝ እውነት ለመናገር። ሉክ ብራዘር ሉክ ዲስ አንተ ግዝፈታቸው ደግሞ እግዚአብሔር እኔ እንደዚህ አይደለም የሚመስሉኝ ደግሞ ባይዞ እንደዚህ አይመስሉኝም ነበር። ጠቅላላ ሁሉንም ያዩት ለመጀመሪያ ጊዜ ነው ማለት ይቻላል። በአካል በቃ ያገኘኋቸው ማለት ነው። ሳይዛቸው ለራሱ በሬዎችን ነው የሚያክሉ፣ ከብቶችን ያክላል። በተለይ የሚዳቆች ማለት ነው። ጋር እንደምታዩት የሜዳ አህያና ቀጭኔዎች አሉ። እዚህ ጋር ነው መኖሪያቸው። ንጉስ ረዝመታቸው ግን ይለያል። በጣም ረዣዥሞች ናቸው። ረዣዥሞች ማለት ነው። ለመጀመሪያ ጊዜ በአካል ያዩዋቸው ነው። ብቻ በጣም ነው የሚገርሙት። በጣም ብዙ አይነቶች የዱር እንስሳዎች አሉ። እዚህ በጣም ወፎች አሉ። አንበሳ፣ አቦ ሸማኔ ብዙ አይነቶች ነው ያሉ እና መምጣት ከፈለጋችሁ 4 ኪሎ አካባቢ ነው አንድነት ፓርክ። በጣም በቃ የሚገራርም ቦታ ነው ያለው። ብቻ ከደበራችሁ ምናምን ዘና ለማለት 300 ብር ነው ለአንድ ሰው ውለናል። በጣም ብዙ ነገሮችን አይተናል። የዱር እንስሳቶችን በጣም ብዙ ነገር አይተናል እና የዛሬ ቆይታችን ይሄንን ይመስላል እና ቤተሰብ ሁኑ። ላይክ ሰብስክራይብ ማድረግ አይረሳ። በሌላ ቪዲዮ እንገናኛለን። ሎክ ዲስ ብራዘር ይመቻችሁ።